ብዙ ሰው ሶብር ወይም ትዕግስትን ከመራርነት ስሜት ጋር ያያይዙታል። በተለምዶ ትዕግስት ልክ እንደ ስሟ መራራ ነው ወዘተ ይባላል። ነገር ግን ቁርአን ትክክለኛውን የትዕግስት ትርጉም ያስረዳናል። እስኪ ያስቡት፣ ቁርአን ሳይወርድ በፊት ትዕግስት ጀሚል፣ ውብ፣ መልካም ተብሎ ሊገለጽ እንደሚችል ማን አስቦት ያውቃል? አዎን፣ ፈሰብረን ጀሚል። ሶብር የሚለው ቃል በቁርአን ውስጥ 73 ጊዜ ተጠቅሷል። ስለ ሶብር የሚናገሩት አንቀጾች በምናይበት ጊዜ ትኩረታችንን ይስባል። ለምሳሌ ነብዩላህ ያዕቁብ አለይሂ ሰላም የልጁ ሞት ሲነግሩት ይህንኑ ቃል ነበር የተናገረው፣ ፈሰብሩን ጀሚል። እንዲሁም ነቢያችንን አለይሂ ሰላቱ ወሰላም ፈስቢር ሰብረን ጀሚል ይላቸዋል ጀሊሉ። ታዲያ ነፍስ ትገርማለች። ጀሚል የሆነና ያልሆነ ትዕግስት አለ ማለት ነው? ሁሉም አይነት ትዕግስት አያምርም ማለት ነው? አዎን፣ ቆንጆ ትዕግስት ሰብረን ጀሚል የሚባለው እያማረርን በአስገዳጅነት ታግሰን የምንለው ሳይሆን ጽናት የሚወልደው የሆነ ያለ ቅሬታ ቁጣ የምንታገሰው መሆኑን ያስገነዝበናል። በቁርአን ውስጥ ሰብረን ጀሚል የሚለው ቃል 73 ጊዜ የተጠቀሰ ሲሆን 3 ቦታዎች ላይ ደግሞ ፈሰብሩን ጀሚል ውብ መልካም የሆነ ትዕግስት የሚሉ አያዎች አሉ። ነብዩላህ ያዕቁብ አለይሂ ሰላም ልጁን ዩሱፍ አለይሂ ሰላምን ባጣ ጊዜም ያለው ፈሰብሩን ጀሚል ሲሆን እንዲሁም ልጁን ቢንያሚንን ሲያጣ በተመሳሳይ ፈሰብሩን ጀሚል ነው ያለው። መጀመሪያውን አንቀጽ በደንብ አትኩራችሁ እዩት። መገኛው በሱረቱል ዩሱፍ 18ኛው አያ ላይ ሲሆን የሚገርመውም ታዲያ የቃላቶቹን ብዛት በተመሳሳይ 18 ሲሆኑ የፊደላቱ ብዛት ደግሞ 73 ነው። 73 ማለት ደግሞ ሶብር የሚለው ቃል በሙሉ ቁርአን ውስጥ የተጠቀሰበት ብዛት ነው። ሱብሃንአላህ። ሁለተኛውን አንቀጽ በአትኩሮት በምናይበት ጊዜ ያዕቁብ አለይሂ ሰላም ዩሱፍ አለይሂ ሰላምን ለ40 ዓመታት አጥቶታል። ታዲያ በጣም የሚገርመው ነገር ያዕቁብ አለይሂ ሰላም ፈሰብረን ጀሚል ካለ በኋላ ተናገራቸውን ፊደላት ብትቆጥሩት 40 ሆኖ እናገኛቸዋለን። ሱብሃነክ ያ ረብ። የሚገርማችሁ ይህንን ታሪክ እያነበብኩኝ እህታችን አፍናናት ትዝ ያለች። በዚህ ዘመን ጌታችንን የምናማረው በጣም ብዙ ነን። ያለንን ሳይሆን የጎደለንን እያየን ጌታችንን የምናማርረው በጣም እጅግ ብዙ ነን። በዚህ መካከል ግን ወደ አላህ እንድንመለስ እንድናስታውስ ማንን ብለን ያለንን ነገር አይተን እንድናመሰግን አንቺ የዘመናችን ጀግና ሞዴላችን ነሽ። በጌታዋ ላይ ያላት እምነት፣ ሶብራ፣ ፈገግታዋ እጅግ በጣም የሚገርም ነገር ነው። ሐቂቃ አፍናንን እንደዚህ ነው ብዬ ልገልጻት አልችልም። ወላሂ ለዓዚም ራዲ ናት። በቃ በተሰጣት ነገር ጌታዋን የምታመሰግን፣ የተቆረጠው እግሯ ደግሞ አመስግናበት ጌታዋ በቃ እንዴት ነው ላይ ከጠቀስኩላችሁ የነብዩላህ ያዕቁብ አለይሂ ሰላም ፈሰብረን ጀሚል ያለው ሰብሯ በቃ ራዲ ናት። የተሰጣትን ነገር አመስግና የምትቀበልናትና እኔ እንጃ በምን ቃል እንደምገልጻት አላውቅም። ከላይ እንደገለጽኩላችሁ ቆንጆ ትዕግስት ሶብረን ጀሚል የሚባለው ያማረርን በአስገዳጅነት ታግሰን የምንለው ሳይሆን ጽናት የሚወልደው የሆነ ያለ ቅሬታና